እኔ አሁን ለምሳሌ አይታችሁኛል አይደል? ወዲያው ገንዘብ ሲኖረኝ ሄጄ ማክሻውን መርፌዋን ተጠቃቀምኩኝ። ሰውየው አይመጣም እንዲማምን የሚባለው ማክሻዋን ምናምን ተጠቃቀምኩ፣ ክስት አልኩኝ። አንዳንዶቻችሁን ጥርሳችሁን አስቀይሩ፣ ቦርጫችሁን ምናምን የተጠፈጠፈ ቂጣችሁን አስተካክሉ ምናምን። ገንዘብ ሲገኝ አለን ብሎ መዝለል ብቻ ሳይሆን ገንዘቡንም ተጠቀሙበት፣ ራሳችሁ ላይ አውጡበት፣ በሺሻና በአልኮል አጨርሱበት። እውነቴን እኮ ነው ማርያምን። ልክ ገንዘብ ስታገኙ ላችሁ ላይ ስሩበት። ቆጃንጆ ሂማን ልበሱ። የተቦጫጨቀ ሞልቢያ ከዚህ ስወጣ ዩቲዩብ ሰራለሁ። የተቦጫጨቀ ሞልቢያ የሚመስል የታኘከ ትራስ ጨርቅ የሚመስል ዊግ አታድርጉ፣ ወይ ጥርሳችሁን አሰሩበት። አሁን መሲ ብርጅስቶን አይታችኋታል። ጥርሷን ቅቅ አረገች። ጥርሳችሁን ግጥም አድርጉትኝ። ጥርሳችሁን ባትችሉ ደግሞ ይሄ የጓጎለ አራስ ቤት ሊደፋ የደረሰ አጥሜት የመሰለ ቂጣችሁ የጓጎለውን አሰሩበት። የሆነ ነገር አርጉበት። በእውነት ለሐሺሽ እና ለመጠጥ አታውጡ። መጠጥ ባለጌ ነው። ድህነት መልሶ ያንን እከካችሁ ላይ ነው የሚለቃችሁ። እግዚአብሔርን ድህነት መጥፎ ነው። ድህነት ባለጌ ነው። መልሶ እዛ ነው የሚወስዳችሁ። አትሊስት እንኳን አምራችሁበት ድጋሚ ደሃ ብትሆኑ ራሱ መልካችሁ ምናችሁ ያስተካከላችሁበት ድጋሚ ወደ ሀብት ማማ ይወስዳችኋል።